ዛሬ አስፈሪ ጫካው ስለሚሄድ አስቤያለሁ። ከማን ጋር ካላችሁ ከሽዛም ጋር 12 ሰዓት ሊሆን ነው። ኧረ እና ሽዛም ኧረ እኔ ቶሎ በል ያው መጣ በእናታችሁ ምሮ በዚህ መሀል እንገባ ወስነሃል? ወስኛለሁ። ሰዎች እንደምታዩት እንግዲህ ኪንጎ ወስኖብኛል። ዛሬ በዚህ በማታ ወደዚህ ጫካ ልንገባ ነው። ግዴታ ነው። እንደምታዩት እንግዲህ ተከታተሉ። ሰርቫይቨር በሰላም እንወጣለን ወይስ በሰላም አንወጣም? ምክንያቱም ጫካው በጣም አስፈሪ ነው። ሰርቫይቭ እያደረግን ነው የምንሄደው። የተለያዩ ቦታዎች በዛው እናያለን። ብቻ አብራችሁ እስከመጨረስ ቆዩ። ካሜራ ማከራዘርሽ ይኸው ጫካው በስማ ሽዛም እንዴት አየኸው? አዎ አይ የራሱ ይኸው ጉድ በስማ ሲያስፈራ እንደምታዩት እዚህ ቁጭ ብዬ አሬ ማራት እችላለሁ። እዚህ ቁጭ ብዬ ሽዛም አለና እንደምታዩት እንግዲህ አሁን ወደ ዋናው ቦታ ስንጠብቅበት ወደ ነበረው ቦታ ልንገባ ነው። እዚህ ባለ የለውም የሚለውን እንግዲህ አንድ ሰው አግኝተናል። እንግዲህ ጠይቀነዋል አለ ብሏል። ላገቡ ብሏል ግን ሞክሯል ነው ለመሞከር ስለመጣ ኪንጎ ናና ቀስ እያለ መጀመሪያ ጀምረው ከዛ ነው ይመጣሉ። በዚህ ነው ወደ ታች ሁለተኛ ግን እንደዚህ አይነት ቦታ እንምጣ እንዳትለኝ አንተ አለ ተመጣጣለ ወደረ ሲያስፈራል። አዮ አይ ጋይስ ይወጣሉ ታውቃለች ያለ ናተ ሰው የሚባል ነገር የለም። እስካሁን ምንም ሰው የሚባል ነገር ላይ አልቻልኩም። የሰው ዝርያ ራሱ የለም። ራሱ ወርቁ አሰዋ የጥያ ተክላለ ቀስ አይዞህ እንደምታውቅ ኪንጎ እኔን አደባብሮ ወድቋል። ጉራጌ ክልል ላይ ያለ የጥያ ተክል ላይ ሰባተኛ ክፍል አልተማርኩም። እንደምታዩት ሚስጥር ሊያስወጣኝ ነው። የጥያ ተክል ላይ ጉራጌ ዞን ላይ ምናምን ያለው ምናምን እሱ ሌላ ጊዜ ታብራራዋለህ። ሰዓት እየሄደ ነው። ተራመድ ደሞጫችሁ እየሄዳችሁ ዝም ብለህ አሁን ቀጥታ መስመሩን ይዘህ ሂድ። መንገዱ ያወጣል ራሱ ወደ ላይ። የመሸ ነው ጋይሶች፣ በጣም የመሸ ነው። ሂዱ ወደ እንደምንሄድ አላውቅም። በዚህ ጋር ሂድ ወደ ላይ ውጣ። ቅርብ ነው ግን ልታገኙ የምትችሉት ያውም ሀረር ከተማ ውስጥ ሀረር ከተማ ውስጥ አይደለም። ግን ቀደም ሰውዬው ሲል ነበር ይሄ እንደምታዩት አብዛኛው ቦታ እንትን ነው። ምንድን ነው እሱ የወታደር ካምፕ የነበረ በድሮ ጊዜ የሚዋጉበት የነበረ ቦታ ነው። ያስታውቃል። አየሁ እንትኑ ጂኦግራፊካል አቀማመጡ ራሱ እንደዛ ነው። በጣም ለማንኛውም እየተከታተላችሁ ነው። ሰብስክራይብ ማድረግ እንዳትረሱ። ኪንጎ አቋርጠው ነበር። ቅድም እዛ ጋር የሆነ ጅብ አይተን ነበረ። የሆነ ግን ጆሮ በጣም ትልቅ ነው። ጅብ ዞኑ ምን እንዳዩ አላውቅም። አጋንንት አይተህ ነው በዚህ ጋር አጋንንት ይችላል። መውጫው ራሱ አናውቀውም። አሁን እንግዲህ እንደምታዩት መሽቷል። ኦልሬዲ ርቀናል። ከመጣንበት ቦታ በጣም ርቀናል። እንደምታዩት ያ የትምህርት ቤቱ ፎቅ ነው። በጣም ርቀናል። እንደምታዩት ጫካ ነው። አሁን ከምሽቱ ስንት ሰዓት ሆኗል? አሁን ከምሽቱ 6 ሰዓት 10 ጉዳይ ለአንድ ሆኗል። 10 ጉዳይ ለአንድ ሆኗል። እንግዲህ እዚሁ ከባድ ነው። እዚህ እንትን እንችላለን ወይ ብቻ አላውቅም። መጨረሻችን ብቻ
አብራችሁ ቆዩ። እየሰማሁ ነው። ሰማሁት ነው እየሰማሁ ነው። ሰው እጅና እግርን ይዘህ መውጣት አልፈለክም መሰለኝ። ወሬ ነው የምትቀነጣጠስ ያለው። በጣም ካልተበላው ያለው ኪንጎ ጋይስ፣ እኛ ብንሄድ ይሻላል። ይሄር ኪንጎ እዚሁ ተሰቃይና ቀሪ አንተ ይሄር በቃ አሁን መውጫው ላይ ደርሰናል። ና ይሄር ቪዲዮን ያቆምሽ ነው። አልቆምም። በጣም ፈጠን በዚህ ና ሂድ። በዚህ መንገድ ግራ ይግባ። አዎ ፈጠን የገባው ጫካ ራቀ። ዝም ብለህ መስመር ተከትለህ ሄድ። አሁን በቃ ሂድ፣ ያወጣሃል። ሂድ ሹለክ በሱ ይሄዳል። እንዴ ያላችሁ ሂዱ፣ ችግር የለውም። ልለፋችሁ ነው የመጀመሪያው ውስጥ ይህቺ ሰውዬ ዛሬ በቃ ወጣችሁ፣ አልጨረሳችሁ። ሂዱ በቃ ጥሉ ጋይስ፣ እንደምታዩት ሂዱ እያለ ቅርብ ነው እያለ ከሀገር ነው ሀገር ነው ጨልከው እንዴ ከዚህ ጋር አሳይ ይታያችሁ። በጣም ምን እያደረጉ ነው? ይሄማ መንፈስ ነው። መውጣችን ስንደርስ ሰው አግኝተናል። እዚህ ጋር ዋው አሁን እዚህ የሚገርም ቪው ነው ያየነው። በጣም ነው ይሄው እንደምታዩት አሁን ቦታው ጋር ደርሰናል። የመጣንበት የምታዩት ይኸው ትገረማላችሁ። ከዚህ ጫካ ነው የወጣነው። በዚህ ጋይስ አሁን ደርሰናል። ብቻ አብራችሁ ቆዩ። ምን ታደርጋለህ? በቃ ወጣችሁ ጉልት ደርሰናል። በዚህ አንቀጥ ብሎ መውጣት ነው። እንደምታዩት ጋይስ መሽቷል። አሳያቸው በእናትህ። እየወጣ ነው ወደ ከተማ። እዛ ጋር ፎቆቹ ምናምን ወደ ከተማ እየወጣ ነው ይመስለኛል። እንግዲህ እየተከታተላችሁ ሜሽኑ ሊያልቅ ነው። እዚህ ጋር በጣም ስለመሸብን ሽዘም ወደ ቤቱ መሄድ ነበረበትና እሱ ተሳፍሮ ወደ ቤቱ ሂዷል ማለት ነው። ያው ወደ ቤት በሰላም ገብተን ተኛል ማለት ነው። ያው ከዛ አስፈሪ ጫካው በሰላም ወጥተናል። ያው ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ይመቻችሁ።